ሲያዩ ያኛው ተቀምጧል ያወርቋል ጉዳ ረከን እንደ ብሎ ወዲያውኑ ከዛም ከዚህ ማርቆ ደግፈው አንተ የሚደግፍ እንጂ አንተ የምትደግፍ አምላክ የለም አጠገብ ላይ ያለው ሰው እንዲጋፋ ታረጋና እኔን የሚደግፍ እንጂ በለው ንገረውሲ ዲገው እኔን የሚደግፍ እንጂ በለውሲ እኔ እሱን የሚደግፍ አምላክ የለኝም በለው ንገረው አንድ ሰው ጮሆ አሜን ይበለኛ ሃሌሉያ ራታካታካያ ሩታካሞሲያዳጋ ይላል ተነስ ብድካረኩና አጥቶ አጠገቡ ላይ አስቀምጠን አሁን እንግዲህ በላል ባርታ አሁን እንግዲህ እኛ መልሰን አስቀምጠን አሁን ባርታ አንተን በርታ ይላል እንጂ አምላክን በርታ ብላችሁ ነው በርታ የምትል አምላክ የለም አንተ ያዝ አጠገብ ላይ ያለው ሰው ያዋጣ አረገና አንተ በርታ የምትል አምላክ የለም በለው ንገሩስ እሱ በርትቷል በለው ንገሩስ የበረታ አምላክ ነው በለው ኃይል ያለው አምላክ ነው በለው አቅም ያለው ጌታ ነው በለው አንድ ሰው ጮሆ አሜን ይበለኛ በርታ አይዞ አይዞም በርታም ላንተና ለኔ እንጂ ለሱ አይደለም ማን አለ አሜን በል አሜን እኛ ተበል አሜን በል አሜን ገደለም ከዛም ከመጣ ችግር የለውም ቀይራል እኮ ምንም ችግር የለም ጩውና አሜን በል አሜን አሜን አንተን አይዞ በርታ እኔ አለሁልህ የሚለው እሱ ነው መጽሐፍ ቅዱስ የሚናገር እኮ አይዞ በርታ እኔ ካንተ ጋር ነኝና አሜን ይላል እንጂ አንተ እግዚአብሔርን አይዞ በርታ እኔ ካንተ ጋር ነኝ አትልም ኖር ካልኖር እሱ ጉዳይ ነው አሜን አላልከም አሜን አጠገብ ላይ ያለው ሰው ገፋ ታረጋና እግዚአብሔርን አታበረታው ማለት ነው ገረሱ እሱ የበረታ አምላክ ነው ወለስ እሱ የበረታ ጌታ ነው ወለስ አንድ ሰው ብቻ ለቀቅ አድርጎ አሜን ይበለኛ በርታ አይዞ እንግዲህ ፐል አሁን ወርቃይ ነው ያየነው ድጋሜ ስንመጣ አድቅቀው በለው ዱቄት አርከው ብለው የሆነ እንትን አድርገው ባራበርተው በቃ በል ብለው ሲወጡ እስከሚወጡ ድረስ የእግዚአብሔር ቃል ታቦት ንቅንቅ ሳይል ደረቱ ደቋል እጁ ተሰብሯል አንቶሳኪያ አንደኛው እጅ እዛ ላይ ያለው ሁለተኛ እጅ እዛ ላይ ያለው አንገቱ እዛ ሆኗል ደረቱ ደቋል ሲመጡ ተበታትሯል እንደ ፍንድሻ አንድ ሰው ጮሆ አሜን ይበለኛ ያንተ ጌታ ያደቃል አሜን ይበለኛ አሜን ተበታትኗል ዳጎን የለ ሲመጡ ዳጎን ተበታትኗል እጁ ሳጋን አንደኛው ሳጋን አንገቱን ሳጋን ደረቱ ደቋል ዛሬ እንደው ጉድ አረገን ይሄ ደግሞ ነገር ጉድ ሆነ ብሎ እሱ ብቻ አይደለም እዚህ ቁጭ ብሎ ዳጎንን እያደቀቀ የነሱ አምላክ እያደቀቀ በምድራቸው ላይ ተሸክሞ ያመጡ ሰዎች ቤት አደገኛ ነገር ነው በይባጭ እየመታን በቁጣ እየመታን ይኸውልህ ከብት በሄደበት ይሞታል በሬ በሄደበት 30 40 100 ሺህ ብር ይዘው የሄደ ሰው እዛ አጥርቶ ይመጣል ረሃብ ሆነ በጣም ከባድ ችግር ሆነ ምንድነው ብሎ ወደ ማስተዋል መምጣታቸው ጥሩ ነው አንድ ሰው ወደ ማስተዋል ካልመጣ ከባድ ነው ሲያስቡ አምላካቸው እንዳልነበረ ሆኗል በአንድ በኩል ሲያስቡ ያ ታቦት ከገባበት ቀን ጀምሮ ፍልስጤማውያን በአደገኛ በሽታ እየተመታ ነው ሰው ሁሉ በሽተኛው ነው ከብቶቻቸው በሽተኛው ግመሎቻቸው አህዮቻቸው ሁሉ በሽተኛ ሆነ ራብ ሆነ በምድሪቱ ላይ ምድመረት መስጠት አቆመ ከዛ ቆም አሉና እንደዛ ነው ወይና ለምን ምንድነው ችግሩ ድሮ እኮ እኛ ምድር ከባድ ነው አሁን ግን ችግሩ ምንድነው ብሎ ሲመረምሩ ይመስለኛል ከነሱ አንዱ ተነሳ ባካችሁ አልገባችሁም እንጂ ከነ ያው እኛ ይዘን የመጣ ነው የእስራኤል አምላክ ታቦት ነው እኛን እየጨረሰ ያለው አሜን አሜን ድምጽ ሳይኖር ይገባል ድምጽ ሰርቶ ይወጣል አሜን ባለኛ አሜን ያው አጠገብ ላይ ያለው ሰከፋት አድርገና የእግዚአብሔር ቃል በለው ሳኔ ድምጽ ሳይኖር ይገባል በለው እሺ በድምጽ ይወጣል በለው ንያለሽ አሜን እና አልገባችሁም እንጂ ያለ እኛ ያለው እስቲ አስቡ ይሄ የእግዚአብሔር አምላክ ታቦት ከገባበት ጊዜ ጀምሮ እኛ በሰላም የለም እሱ ከገባበት ቀን ጀምሮ እንጂ መቶ 2-3 ቀን ተጠቅጠናል እሱ ከገባበት ደቂቃ ሰዓት ጀምሮ እኛ በሰላም የለም እኛ በቴና አይደለም እኛ በሞት አለ እኛ በልቅሶ አለ አደባባይ በልቅሶ ሞልቷል
ነው ስል ይሄ ታቦቱ ነው የሚያደርገን። ምን እናደርጋለን? ተመካከሉ። ምን እናደርጋለን? አሁን እንደዚህ እናደርጋለን። ይሄንን ታቦት ወደ ሌላ ወደ ሀገሩ ለመስጠት ለመመለስ እንግዲህ ምን ባረግ ብናደርግ ይችላል? አስማተኞችን እንጠራለን። ጀግና ቁጭ ብሎ ይፈጫል። እንዳንተ እንደኔ ኢየሱስ ያድናል አይደል? አሜን አላልከባ? ቁጭ ብሎ በቦክስ ይመታል። ሲመጡ የለም በቃ ብሎ ሲሄዱ አሁንም ይመታል። ሲመጡ ቁጭ ብሎ ድምፅ ሳይኖር ከቶ አታኮሲያታ በደንብ ጩና ሲአሜን በለኛ። የእግዚአብሔር ቃል ስራ ይሰራል። አንድ ሰው ጮ አሜን ይበለኛ። ቀኝችን ብድግ ታረግና የእግዚአብሔር ቃል በለሲ ድገሞስ የእግዚአብሔር ቃል በለሲ ስራ ይሰራል። ስራ ይሰራል የእግዚአብሔር ቃል። ከሁለት ተጠመዳለንተ እቲ በርታቂ ከጂ ቦክሲስ እቲ ይሽሙቲስ ባርታዲ አይከውት ቢሽ ሙለራ ይመና ኡሽ ቶንጫይ ነው ሙለስ እንትና ትራራው ባለቂስነ አሜንጋ አሜን ታያ ሾቻ የደረ ሲያሳ ኮንኬ የሚያቋየ ሙለ ሙለት ዘነ እሺ ነው የዲዮሪንጋ ሙለ በሙለቲስ ዋሰዳ አሜንጋ ተናራ ዝም ብሎ ተቀምጠው እያደቀቀ እየሰበረ ከዛ በኋላ ምን ብናደርግ ይሻላል አሉ። ተመካከሉ። አሁንማ ይሄንን የእግዚአብሔርን የእስራኤል አምላክ ቃል ኪዳን ታቦት እንዲሁ መስደድ አንችልም። ይሄ መጀመሪያም ያለ ዕውቀት ያመጣ ነው። አሁን ግን ይሄ አስማተኛ የሚባለው ዕውቀት ያላቸው ሰው ራስ አግስቴን ያሲ አግዲ ኤሪዴሽ ኦሲያ ሰይሲቺ ኢኔ ዋሳና አሜን ገተናራ ዋሳዳ አሜን ገተናራ ከዛ አስማተኞችንና ጠንቋዮችን እነዚህ የሚሆነውን ነገር የሚያዩ ሰዎችን እንጠራለን ብሎ ከሀገር ጠርቶ ሲያመጡ የሚገርም ነገር አስማተኞች መጡና አይ አለ ይሄን ታቦት እናንተ ሌላ መስዋዕት ሰጣችሁ ካልመለሳችሁ አልቃችኋል አለ። አሜን። አቤት ጠንቋይ አንዳንድ ጊዜ ያወራ አንድ ሰው ጮሆ አሜን ይበል። አሜን ሄሎ ሲአሜን በለኛ። አንተ በጣም የምጸልይ ሰው ከሆንክ ያንተን ፎቶና ስም ለማስደገም ሲሄድ እሱን ይዘህ አትምጣ ይላል። አንተ እዚህ ግን ፎቶ እዛ ሄዶ ያናውጣል። አሜን አሜን አሜን። አንድ ሰው አሜን ይበለኛ። ያንተ አምላክ ብቻ ሳይሆን ያንተ ፎቶ ራሱ ይዞ ሲገባ ግቢውን አታስገቡ አበራንቆ የሆነ አካባቢውን ያናውጣል። ለምን ቢባል ኢየሱስን የሚጠራ ሰው ይመጣል። ዛሬ ግን አንድ ነገር ላውጪ በአካባቢ በመንደር ላይ አብሮ ተስተካክሎ ይኖር የነበረ ይለቃል። አጠገብ ላይ ያለው ሰው ከፋታ አረገና ከዛሬ በኋላ በለውስ አቤት ዲገሞስ ከዛሬ በኋላ በለውስ አብሮኝ በለውስ ደጋሚ በለውስ ሌላ አማልክት በለውስ ከኔ ጋር አይኖርም በለው ንገረው። አሜን አሜን። ምን አይሆንም ከማን ጋር አካ አኔ የዚያስ ከኔ ጋር ከማን ጋር አለ ከኔ ጋር ይያዝ አይኖርም። አጨብጡ ለእግዚአብሔር ክብር ይሁን። የማን አምላክ ከማን ጋር ከዛሬ በኋላ ያንተ አምላክ አንተ ጋር ከመኖር የተነሳ ጂኒው አሞካንታ ካሽያን ሁርባ ካሁንሲያ አንደኛ ጂኒው ሁለተኛ መጽሐፍ ቅዱስ ሲናገር ምን እንደምታውቃለህ? ሟርተኛ በሰፈር እንዲኖር ዘንድ አትፍቀድ። ያው ነገ ጌታን ከተቀበለ ኦሳሽ ወጣ ታይሰንው ጋዳዳዳዳ ወካው እኛ ተወልጡና አሜን በለኛ። ምን ሆነ ነው አንተ መጽሐፍ ያራራው አንተ ትራራለህ? መጽሐፍ እኮ አይሻሻልም፣ አታሻሽለው። ሟርተኛ በሰፈር እንዲኖር ዘንድ ምን አታድርግ? አላላ ምን አታድርግ? ጓደኛ ሊሆን ይችላል፣ አባቴ ሊሆን ይችላል፣ ታላቅ ወንድሜ ሊሆን ይችላል። ይኑር መሳሳት ጀምራል። አባት
እና ያልኩ ሲመጣ እውነት ነው ጌታ ያውቃል። አትልቀቅ ቃሉ አይሻሻልም። ቃሉ እንደነበረ ነው። ዛሬ እነግርሃለሁ የትኛውም ያልተገባውን እግዚአብሔር ያለቀዋል። ልቀቅ አድርገህ ጩኹና አሜን በለኝ። አጠገብ ላይ ያለው ሰውን ገፋ ታደርግና ለእግዚአብሔር ክብርም ለእኔም ላይ የማይሆነውን በለው ንገረው እስኪ እግዚአብሔር በለው እስኪ አንዴ በሰፈር አያኖርም በለው እስኪ በመንደር አያኖርም በለው እስኪ ክብሩ ለኢየሱስ ነው። አሜን በለኝ። ኧረ ክብር ይሁን። ከዛ የበደል መስዋዕት ምን አድርጉ መልሱለት። እንዲሁ ባዶ ሸኛለሁ ብትሉ አይሄድም አለ። ትናንትና ቀላል አድርጋችሁ ተሸክማችኋል። አሁን ልትሸከሙ ብትሉ ራሱ አይነሳዋል። አሜን ደጋግሪተን ያዘ ቢተ መስዋዕት ያቆይ እዚህ ደቂቂ በእኔ የምናምን ነው አጥነ የታቦተ አባ ያሽዋ ቆይስ ቢተስ ምን የሆነ ቦታ ለኪነ ጨቂስ ማብራት የወክዲያ ጀዳለ ግዝበት ሲደ ሩቤታን ስቶ ካይሶ ኪብስ ካይሶ ዲዛ ደቃቂ ሲሽን ካይሶ ይቢ ሳርዋሳይ ሲሲያሳይ ሲንታይ ሞረቶ ጋበች አየና ወጪ ተሙዩ አየና ወጪ ገሰ አየና ነው ወጪ ደስ ጎዳ እንጆታና አሜን ይኝ ጎፓ ማሰዳ አሜን ወይ ከመተን ጀገ ወይ ከተ ሲታት የለ ሲንታይ ላመተ ጡማ ማግዲ ኮታ ታው ይዞ ወዳ ቶሎ ብለን ይገሩ አዳ አይ ኢቲንግ ጉቲን ታያን ጋማ ታይና ጀገ ታይና አጂ ኮልፋይ ጎዳ ማዲ ሳርዋሳ አሜን ጋተናራ ይህ ሾተታ አሜን ጋተ በኔ ጋላ በጣም ወልቃይት ይወሻው ደንደና መስዋዕት የሚተያጊን አዛ አይማ የበደል መስዋዕት መልሶ ያጊ ሙሉ ባክ ሁሉንም ነገር ሰብስቦ መስዋዕት ሰጠና መስዋዕት ይዞ ነው አሁን ትላንትና በስውር ነው የመጣው። አሁን በግልጽ መስዋዕት ይዞ ምርኮ ይዞ አሜን አትልም እንዴ? የሆነ ነገር ይዞ መጣ። ዛሬ አንድ ነገር ልንገራችሁ። ዝም ብሎ ከናንተ የሄደ እናንተና ቤት የቆየ ምርኮ ይዞ ይመለሳል። ሄሎ ሄሎ ጮህ አንድ ሰው